አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። እኔም ደህና እንደሆንኩት እናንተም በያላችሁበት ደህና እንድትሆኑ የዘውትር ምኞቴ ነው ኢንሻአላህ። ዛሬ ማሳያችሁ ሁለት አይነት ኬክ ነው። አንደኛው ሚኪ ማውዝ ያው ባለ ቤቶቹ እንደጠለቡኝ ነው የምሰራው እንጂ በጭንቅላት አይደለም እና እነሱ እንዳሉኝ ነው እና ይሄ እንደምታዩት በክሬም ሰርቸው ግን እዛ ዲዛይኑ ላይ ያለው ካርቶኖቹ ምናምን አሰራቸዋለሁ ግን በስኳር የሚሰራ አለ። እሱን የተዘጋጀ 1 ኪሎ አምጥቼ ቢጫውን ከለር ሰማያዊውን ከለር አድርጌለት ሰርቸዋለሁ ማለት ነው እና እንደምትወዱት ተስፋ አደርጋለሁ። እስከ መጨረሻው እዩት። ዛሬ ደግሞ የሰራኋቸው 2 ኬኮች አሉ። መጨረሻ ላይ ቀርሽ ያሳያችኋለሁ። ጊዜ ስላልነበረኝ ሙሉውን ልቀርጸው አልቻልኩም እና ትንንሽ ቀርጽ ትላንት አንዱን በላይቭ ቀርጬዋለሁ እና ይሄው እንደምታዩት መጀመሪያ ኬኩን አረኩኝ። ከዛ እንዲለሰልስ ወተት አረግበታለሁ። ወተት ካረኩ በኋላ ከዛ ክሬም አረጋለሁ። ክሬሙን ካዳረስኩ በኋላ መልሼ ኬኩን አረጋለሁ። ከዛ በሁለተኛው ደግሞ ወተት አረግበታለሁ። ወተት ሲሆንበት ይለሰልሳል። አንዳንድ ሰው ሺራ ወይም የፈላ ስኳር ያረጋል። ሺራው ምንድነው ስኳር በጣም ጣፋጭ እንዲሆን ስለሚያረገው ወተቱ ይሻላል። እኔ ወተቱን መርጣለሁ። ግን በጣም ስኳር የሚፈልግ ሰው ከሆነ ደግሞ ሺራ የፈላ ውሃና ስኳር አብሮ የፈላ እሱም ማድረግ ይቻላል ማለት ነው። እና ባለቤቷ እንደዚህ አይነት ኬክ ነው የጠለበችኝ። ሁለተኛው ኬክ ደግሞ በሮዝ ከለር ሆኖ ከቸኮላት ፈሳሽ ጋር ነው እና ተከታተሉት። በመሃል ምን እንደማረግ እየነገርኳችሁ አወራለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ሼር ላይክ በማድረግ ቻናሌ አበረታቱልኝ። አመሰግናለሁ ውዶችዬ። አሁን ይሄው በሰማያዊ ከለር ወንድ ልጅ ስለሆነ የሰማያዊ ከለር ነው ያረኩላት። አሁን ሰማያዊን ውስጡን ነጭ ቀብቼ ከጨረስኩ በኋላ ሰማያዊ ከለሩን አዳርሰዋለሁ። መጀመሪያ ዙሪያውን ቀባዋለሁ እስከ ላይ ድረስ ካዳረስኩት በኋላ ከዛ በማስተካከያው አስተካክለዋለሁ። በማስተካከያው እንደምታዩት እያሽከረከርኩኝ ከታች ይሄንን አስተካክለዋለሁ ማለት ነው። ከላይ ደግሞ በዚህኛው አስተካክላለሁ ማለት ነው እና እስክትለምዱት ቀላል ነው። አንድ ነገር ውስጥ ካልገብተህ ካላየኸው የሚከብድ ይመስላል። ግን ስታዩት እኔ አሁን በልምድ ነው እንጂ ትምህርት ቤት ሄጄ አልተማርኩም። በቲክቶክ እና በዩቲዩብ ባየኋቸው ነው የምሰራ ያለሁት ማለት ነው። ከጊዜ ወደ ጊዜ እያየህ እያሻሻልክ ትመጣለህ ማለት ነው። እና እናንተም ኬክ መስራት የሚፈልግ ወይ ሌላ ነገር ሀሳቡ ካለው ቀላል ነው። መድፈር ብቻ ነው የሚያስፈልገው ማለት ነው። ዋናው ድፍረት በቃ እችላለሁ ብሎ መስራት ነው። እና ኢንሻአላህ አላህ ይወፍቃችሁ በምትሰሩት ነገር። ይኸው እያስተካከልኩት ነው።
አሁን ይሄው ጨረስኩኝ ኮኮቦቹን። ይሄ ኮኮብ በዛ በስኳር በተሰራው ማድረግ ይቻላል። እኔ ግን ካርቶኖቹን አሰርቼ ነው በኮምፒውተር ፕሪንት አድርጎ ያወጣላቸዋል። አሁን ሚኪ ማውዝን ደግሞ እዚህ ላይ አድርገዋለሁ። ልክ ፎቶውን አይቼ ነው ማለት ነው፣ በላኩልኝ ፎቶ መሰረት እንደዛ አደርገዋለሁ ማለት ነው። ይሄ ኮኮቦቹን ቦታቸው አደርጋቸዋለሁ። ይሄ ደግሞ እንዳልኳችሁ ፎንዳንት ይባላል። ከስኳር ነው የሚሰራው። ከስኳርና ግሉኮስ ብዙ ነገሮች ውስጥ ይደረጋል። እዚህ ኡጋንዳ ላይ በአብዛኛው በሱ ነው፣ ኬኩም ጠቅላላ በሱ ነው የሚሸፍኑት። ግን ሀበሻ ይሄ ክሬም ነው እንጂ በፎንዳንት ብዙ አይወድም። ለብዙ ጊዜ ይቀመጣል ይሄ ፎንዳንቱ ማለት ነው። እኔ አሁን ነጩን 1 ኪሎ አምጥቼ ሰማያዊ ቢጫ አረኩኝ እና አሁን ይሄን አዳምጬው እንደዚህ እንደ ሹሩባ ገመድኩትና ከዛ በዙሪያው አረኩት ማለት ነው። ፎቶ ላይ ስላለ በክሬም እንደዚህ ላረገው አልችልም ማለት ነው። ቤት ውስጥም መስራት ይቻላል። ሁል ጊዜ እሱን የምትጠቀሙ ከሆነ ፎንዳንቱ ቤት ውስጥ መስራት ይቻላል። የተለያየ አይነት ቅርጽ ማውጣት ይቻላል፣ በቅርጽ ማውጫ ማለት ነው። እና አሁን ይሄንን ቢጫውን ጠቅልዬው እንደዚህ ያረኩት። አሁን ደግሞ ስም መጻፊያውን አዳምጬው እሱ ላይ አረገዋለሁ። ከዛ ስሙን ደግሞ የስፔሊንግ ቅርጽ ማውጫ አለኝ፣ በሱ ቅርጽ አውጥቼ እሱ ላይ ያረጋለሁ ማለት ነው። እንደምታዩት አሁን ይሄው ቢጫው አሁን ተገምዶ ያምራል ከኮኮቡ ጋር። ኮኮቡ ቢጫ እሱ ቢጫ እዛ ፎቶ ላይ ያለው እንደዛ ነው ማለት ነው። እና ተከታተሉት። አሁን ይሄን ደግሞ ሰማያዊው ይሄው ፎንዳንት ነው። እሱን ደግሞ አዳምጬው በዚህ አይነት ቅርጽ አረኩት። ከዛ በኋላ በላዩ ላይ የልጁን ስምና የአባቱን ስም ሃፒ በርዝዴ አላልኩም አታርጊ ስላሉኝ በቃ ስፔሊንጉን በቢጫ ከለር በቅርጽ ማውጫ አወጣዋለሁ። ከዛ እዛ ላይ ደረድረዋለሁ ማለት ነው። እና እንደምትወዱት ተስፋ አደርጋለሁ። እዩት። አሁን ይሄ ዋይ ነው እያለ ይቀጥላል እንደዛ እስከ መጨረሻው ስሙን እጽፋለሁ ማለት ነው። እና ይሄው ስሙን ጽፌ ጨረስኩኝ። እና በዚህ አይነት መልኩ አሁን ከላይ ኮኮቦችና 2 ቁጥር እሱን ከላይ እሰካበታለሁ ማለት ነው።
ሰክቼ ጨረስኩ። በዚህ መልኩ አለቀ። ኬክ ይሄን ይመስላል ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። የሚቀጥለውን ደግሞ እዩት።